ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰላም ናችሁ አይደል? ዛሬ ደግሞ እንደተለመደው የፓስታ በአትክልት አሰራር ነው ይዤ የመጣሁት። በቀላል ነገሮች ማለት ነው። በቤት ውስጥ ባሉት ነገር ቀለል ባሉ ነገሮች የምንሰራቸው ናቸው እና ቪዲዮውን እስከ መጨረሻው አይታችሁ ከተመቻችሁ ላይክ አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ እና ወደ አሰራሩ ገባለሁ። እንደምታውቁት ውሃውን ከፈላሁ በኋላ ፓስታዬን ነው የምቀቅለው። ሁል ጊዜ የምጠቀመው ፓስታ ይሄንን ነው። በጣም ቆንጆ እና ለመብላት የሚቀል ፓስታ ነው። በጣም ነው የምወደው እኔ ከሌሎች ፓስታዎች ማለት ነው። ከዛ እዚህ ጋር በረጃጅሙ ነው ሁሉንም የከተፍኩት። ነጭ ሽንኩርት፣ የፈረንጅ ቃሪያ፣ ማንኛውም አይነት ቀዩም፣ ቢጫውም፣ አረንጓዴም ያላቸው ሁሉም መሆን ይችላል። ከዛ እንደዚህ ካደረኩ በኋላ ስጋውን ነው የሚጨምረው። ከዛ ስጋውን ከነጭ ሽንኩርት ጋር በደንብ አድርጌ ካበሰልኩት በኋላ ካሮት ካላችሁ ካሮት መጨመር ትችላላችሁ። አሁን ግን ካሮት ስለሌለ ካሮት አላደረኩም። ፓስታዬ ደረሰ። ፓስታዬን አጠለልኩኝ። ከዛ የቅድሙን መጥበሻ አልነሰኝ፣ በጣም ትንሽ ነው። ጎመኑንም ቃሪያውንም ሁሉንም ሳስገባ ስለሚያንሰኝ እቃውን ቀየርኩት። እንደምታዩት ጎመኑን በረጃጅሙ ነው የከተፍኩት። የተጠቀምኳቸው ባህራቶች እነዚህ ናቸው። ጎመኑን ከማስገባታችን በፊት ስጋው በደንብ መብሰሉን ማረጋገጥ አለብን። ከዛ ማስገባው ቀይ ሽንኩርት ነው። ቀይ ሽንኩርቱን ለአንድ ለ5 ደቂቃ ካማሰልኩት በኋላ ሌላውን ነገር አስገባለሁኝ። ከዛ እዚጋ ሶያ ሶስ ኢንዶሚ ስንጠቀም የምናስገባው ሶስ አለ አይደለ? እሱን በሾርባ ማንኪያ 1፣ ያኛውን ደግሞ በሾርባ ማንኪያ 2፣ ሰልሳ ደግሞ በሾርባ ማንኪያ 1 አድርጌ ሩብ ውሃ አድርጌ አቀላቅለዋለሁ። እንደዛ አድርጌ ካቀላቀልኩ በኋላ ቅድም የሰራሁት አታክልት ላይ አስገባዋለሁ። ለአንድ ለ5 ደቂቃ ነው ማቆየት ያለበት፣ ውሃው ምጥጥ እንዳይለብን ማለት ነው። ውሃውም ስለሚፈለግ በጣምም ድርቅ ማለት የለበትም፣ በጣምም ውሃ መምዛት የለበትም። ልክ እንደዚህ ፓስታውን ስናስገባው ድርቅ እንዳይለብን። ከዛ እዚህ ጋር ጨረስኩኝ። ፓስታውን ማስገባው ቀስ እያልኩ ነው ፓስታውን ያስገባሁት እና ቪዲዮ ይሄን ይመስል ነበረ። ቪዲዮ አይታችሁ ከተመቻችሁ ኮሜንት አስቀምጡልኝ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉኝ። ኢንሻአላህ እኔ እመልሳለሁ በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።